አጥቶ ይጠፋ ሁሉ ነገር ስለሚያውቅ አረ በመድኃኒዓለም ምንድነው ያደረኩሽ ነገር አለ ወይ አጥቶ ይጠፋ ሁሉ ነገር እኔ ሁሉ ነገር እንዳላወጣው ነው ደግሞ እኔ ማለት ነው ምንድነው የምታወጪው ከዚህ በላይ ብዙ ነገር ይወጣል ምንድነው የምታወጪው እስቲ አውጪና እንሽ አርግዣል ያረገሱት ካንተ ነው በቃ ማርገዝ ቀላል ነው እንዴ ነገር ተፈጠው ነገር ይንቀኑ ይኸውልህ ቀኑ ቢያንስ ከወር ይሆናል አሁን እና ምንቴ ያን ወር ይሆናል እሺ ቀኑ የሆነ ስፔሲፊክ ምን የማንች የበፊት ፍቅረኛው የወርዲ ልደት ነው አለ የዛን ቀን እየጠጣ ነበር እሺ ደወልኩለት እንደዚህ አይነት ቦታ ለምን እየጠጣው ሄርኩኝ እየጠጣ ነው በጣም ጠጥቷል እኔ መጠጣት ጀመርኩኝ በቃ እኔ በቃ እንደነገርኩ እኔ ለሱ ጥሩ ስሜት እኔ ይዛ ከመውጣት ይልቅ እዛው ጠጥታ እንጠጣ ብላ አስገደርከኝ እሺ በጣም ማኔ እሺ በጣም እሺ ድርስ ጠኝ እስካው ምን ትይገደከመኝ በጣም እየደከመኝ ነው ሁሌ ጭቅጭቅ በጣም እየደከመኝ ደሞ መጣች አንቺ ለምረው ቆይ ስሜ መታጠፊ ተተካከኩ ጭራሽ የምትቆጣው ማንተ ነህ ለምረው ስሜ መታጠፊው ተረጋግታ አውሪኝ ለምረው ስሜ መታጠፊው ትክክለኛ ነገር ነው ያወራሁት እንዴ ካንተ ምን ገብቷል አይደል የኔ ከሆነ ነው የምልሽ የኔ ከሆነ ችግር የለም ልጄን የማሳደግ ምንም አቅም አለኝ አሁን እግዚአብሔር ይመስገን ልጄን ወስጄ ማሳደግ እችላለሁ አንቺን ግን መቼ የኔን ህይወት አበላሽተ ቤካ እኔ ደግሞ አንድ ነገር አስረግጬ ልኝ ያንቺ ህይወት ምን ሆነ የሚበላሽው ልጅ ስለሽ ነው ህይወትሽ የሚበላሽው ሚናገሩን እያየ አይደል እንዴ ምን ማድረጋችሁ ነው ከዚህ በኋላ ስሜ እንድታጠፊ አልፈልግም እሺ አይንሽን ነው ማጠፋልሽ መኪና የማንን ገብቶሻል አይደል የኔን አሩቢ ደልጣበቃ እንግዲህ ተመካዎቼ ያው ይጠበቅናት ነው ደብያታለሁ እንግዲህ ቤካም ከቀደም ጀምሮ አልረጋጋም ነኝ እኔ ግራስ ያጋባኝ እንደዚህ በዚህ ልክ ተምጣ በእናትህ አሁን ምንም ተምጣና ማለት ነው ወራቱን ካለብን እናወራለን እናስ አትረጋጋውና ተጀምረ አንተ አሳምንተለኝና እሱ ምን ነገር ምንም አይገናኝ ተመልካቾች እውነት ለመናገር ማለት ምንም ያወራው ነገር አይገናኝ ያ ደግሞ ልክ አይደለም ተመልካቾችና እስቲ የሚሆነ ነገር አብረን እናያለን ምንም ባላደረኩት ለምሮ ስሜ የምታጠፋው ነው አብረን እናያለን ተው ትምጣና እሷ የሚሆነ ነገር ነው አንተ በጣም ታግሼ እየወራሁት ነው ገብቷል አይደለም እንዴ ምንድነው አንተ ባላቱ ደስ ይለኛል በቃ ባላ አርገውስ ቢሆን ነገሩን ቆይ እኔ ግራ ገብቶኝ ነገር እንዴ የሱ አይቆይ አንተ ዘንበል ቆይ የሱ ነገርና የሷ ነገር የትም አይገናኝ እሷ እንደተከደች ነገር የምታስበው እሱ ደግሞ መጨረሻ አልነበርኩም በቦታው እያለ እንዴ ደግሞ ቀላል ነገር አይደለም እንደሚዋደድ የምትናገረው አብሮ እስከማደር ድረስ የተደረሰ ከሆነ ጉዳይ እሷ አላቅም እያለ እሷ ደግሞ አቃሉ እያለች ታዲያ ልክ ነው ጉዳይ ጫሽ ልክም ሊሆን አይችልም ተመልካቾች እሺ ምን ትይገደከመኝ በጣም እየደከመኝ ነው ሁሌ ጭቅጭቅ በጣም እየደከመኝ ደሞ መጣች አንቺ ለምረው ቆይ ስሜ መታጠፊ ተተካከኩ ጭራሽ የምትቆጣው ማንተ ነህ ለምረው ስሜ መታጠፊው ተረጋግታ አውሪኝ ለምረው ስሜ መታጠፊው ትክክለኛ ነገር ነው ያወራሁት እንዴ ካንተም ብሶ ታወራለህ ወይ አትጩ ባካችሁ አንተ ምን ማለት ያለዘን እኮ ተፈውስታ አንተ በጣም እየታገስኩት ነው ታውቃለህ ምን ለምንድን እንደዚህ ማድረግ ያስፈልገው ምኑን ያደረኩ ትክክለኛ ነገሩን ማውጣት ይሄ ምን ያልኩህን ነገር ነግረከዋል ስለዚህ ምን ሆነ ነገር ይሆናል ትክክል አንቺ በጣም ሁሉ ነገር ትክክል ነኝ በጣም ሁሉ ነገር ህሊና ያውቃል ይኸውልህ ቤት ምን ሆነ ህሊና የማይቀው ምንድነው ህሊና የማይቀው ምንድነው ህሊናው የማይቀው ልመታኝም ፈለገህ ነው እንዴት ነው ጉዴ ፈላ ምን ተስማማ በእግዚአብሔር እኔ ለምንድነው የምትይዘኝ በእግዚአብሔር ልትመታኝ ነው ቤካ ልትመታኝ ነው እኔ ልትመታኝ ነው ወይ ተረጋጊ እንዴ ትሰማኛለህ እያንዳንዱ ነገር ህሊናው ያውቃል ሲጀመር ስልኩን አጥፍቶ ይጠፋ ሁሉ ነገር ስለሚያውቅ ነው አረ በመድኃኒዓለም ምንድነው ያደረኩሽ ነገር አለ ወይ አጥፍቶ ይጠፋ ሁሉ ነገር እኔ ሁሉ ነገር እንዳላወጣው ነው ደግሞ እኔ ማለት ነው ምንድነው የምታወጪው ከዚህ በላይ ብዙ ነገር ይወጣል ምንድነው የምታወጪው እስቲ አውጪና እንሽ አርግዣል ያረገሱት ካንተ ነው በቃ ማርገዝ ቀላል ነው እንዴ ማርገዝ በጣም ላንቺ ቀላል ነው አይደል እንዴት ላንቺ ቀላል ነው ስትል በጣም በቃ ዝም ብለሽ መጥተሽ አረገዝኩ እኔ እንዳምንሽ ጠብቂያለሽ ምን ሞራልንም አንድ ባንድ እንዳስታውስ ፈልገህ ነው ወይስ ምንድነው አልፈልግሽ አንድ ነገር አይ እንደዚህ አይነት ነገር እኔ ጋር አይሰራም ከፈሻል በዚህ በግዴታ ነው አሁን ዝም ብለሽ አታውሪ ምንም ዝም ብዬ አይደለም እያወራ ያለው በጣም ዝም ብለሽ ነው እያወራሽ ያለሽው ዝም ብዬ ደግሞ አላ በእግዚአብሔር የሆነ ነገር በላት ለምን ዝም አትይ ከፈለክ ማረጋገጥ አትልም ታውራ አንተ ማውራ የምትቆጭበት ነገር ነው ቤካ እያደረክ ያለው ታውቀዋል መቼም ቢሆን አልቆጭበት መቼም ቢሆን በጣም ጨጓሬ እርር እያለ ነው እያወራሽ እኔ ካንቺ አንቺ ከኔ ልታረጋግጥ በጣም እርግጠኛ ነኝ ስለማቅሽ አንተ ራሱ ታውቀዋለህ እኮ ቤካ ለምን ድራማ መስራት ያስፈልገው እዚህ ጋር በእግዚአብሔር እኔ ወይስ ህይወቴን አበላሽተህ ለመጥፋት ነው አንተ ሀሳብ አልገባኝም ኦኬ የኔ አንቺን ህይወት አበላሽተህ አዎ አንተ የኔን ህይወት አበላሽተህ ምናልባት ከዚህ በፊትም የነበሩ ድራሞች
የኔን ህይወት ለማበላሸት አንዱ እርምጃ ሊሆን ይችላል። ምንም አውቀው ነገር የለም። እኔ አንቺን ህይወት ነው ማበላሸው? አዎ አንተ የኔን ህይወት ኦሬዲ አበላሽተኸዋል። እዚህ ጋር ድራማ ምናምን እና ምን ተጋ አላቅም ለምን እንዳስፈለገ። ሲጀመር እስከ ዛሬ ስታሳየኝ የነበረው ነገር እኔ እናንተ ፍቅረኛሞች እንድንሆን ኦር ደግሞ እንደሆንን እንዲሰማኝ የሚያደርግ ነው። ውሸት ነው? ውሸት ነው ወይ ንገረኝ። እኔን የራሷ ለማድረግ ያመጣችው ታክቲክ ነው። አለቀ። ለምን ያለ ምን ያስፈልጋል? ለምን እኔ ምን አገኛለሁ? ቤካ ንገረኝ። እኔ ምን አገኛለሁ? ሆቴል የመጣሽው በቃ እንደዛ ከሆነ ለምን ማተኝ? ቆይ እንደዚህ ለማድረግ ምን አገኘው? ምንም ስም ማጥፋት አይደለም። ምንም አላደረኩም። ምን ያደረኩት ነገር አለ ካንቺ ጋር? ምንም ያደረኩት ነገር የለም። አዎ እኔ እናንተ ምንም አላደረግንም። ምንም አላደረግንም። ምንም አላደረግንም እንዴ ይኸው ለዚህ ጋር ስለተወራጨ ምናምን ምንም የሚፈጠር ነገር የለም። እሺ ምንም ያደረኩት ነገር የለም። እኔ ካንቺ ጋር ሰምተሻል አይደል? ሊና ያውቀዋል። ምንድነው ሊና የሚያውቀው? ወይ ተረጋግቼ ስላወራሁክ ነው። አረ በእግዚአብሔር በመድኃኒዓለም እኔ ተውኝ። እኔ ደግሞ እንደ ማንኛውም ሰው ህይወቴን አበላሽ እስቲ ዝም ብለህ እኔ ምንም ያደረኩሽ ነገር የለም። ዝም ብለህ እንዳይመስልህ ቤካ፣ ዝም ብለህ እንዳይመስልህ ህይወቴ ሲበላሽ ቆሜ አላይም። እሺ ስለዚህ እያንዳንዱ ነገር እንዴት ነው የምናስተካክለው የሚለው ነገር ማሰብ አለብህ። ከዚህ በኋላ ማን ጋር ነው ማስተካክለው? ከኔ ጋር። ከየትም ያመጣሽው ልጅ ነው የኔ። ከየትም ያመጣሽው እንዳትለኝ እንዴ! ከየትም ያመጣሽውን ስትል እኔ ካንተ የተደበቀ ውሎ አለኝ ንገረኝ። አዎ በደንብ አለሽ። እኔ ካንተ የተደበቀ ነገር አለኝ ቤካ። አዎ በደንብ አለሽ። በደንብ ከዚህ በፊትም ምን እንዳሳለፍሽ በደንብ እናውቀዋለን። ገብቶሻል አይደል? ያው ከዚህ በፊት ምንም ላሳልፍ ምንም ግን እኔ ካንተ ጋር ከነበርኩ እኔ እናንተ ከተዋወቅን እኛ እንደ ቲም አውራኝ በስትክክል ከተዋወቅን ጀምሮ ያለውን ነገር ታውቃለህ። እግዚአብሔር እኔ ለምንድን ነው የምትዋሽ? ያለውን ያንተ ዋሽቼ ምን አገኛለሁ? ነገር የምጠቀመው ነገር አለ? ዞር በልልኝ። ምን ተረጋጊ። የምጠቀመው ነገር አለ? እሺ እኔ የምጠቀመው ነገር አለ? ምንም የሚቀየር ነገር የለም። ተረጋግተን እናውራ። ስለ ጮኩ ግን ምንም የሚቀየር ነገር የለም። ግን አንተን ስላወራው ደግሞ ሁሉም ነገር አንድ ባንድ ይስተካከላል። እስቲ አስተውሽኝ። እኔ ካንቺ ጋር ያደረኩባቸውን ነገሮች አስተውሽኝ። እሺ እኔ የምፈልገው ነገር እሱ ነው። እንዴ ማውራት አልፈልግም። አያ ገብቶኛል። እሺ አያ እዚህ ጋር እየገወነ ነው። ምንም አይነት ነገር የለም አለ በጣም ተመቀጣ አቋለ። እሺ ንገሪኝ። በምን አጋጣሚ እኔ ካንቺ ጋር አድርግ የምችልበትን ወይ ፈለገ ሲጀመር እኔ አንድ ነገር ልንገርሽ። አንተ የኔ ህይወት ላይ ነው የምታውነው ቤካ። ኢየሩሳሌም ልንገርሽ። ገብቶሻል አይደል? ልንገርሽ እኔ ካንቺ ጋር ማለት ነው እኔ ምንም ሀሳቡ እንደሌለኝ በደንብ ታውቂዋለሽ። ወይስ ሰክሬ ነበር ነው ልትል የነበረው ወይስ ራሴን አላቅም ልትል ነው? ድጋሚ ሌላ ድራማ ልፈጥር ነው? እሺ በቃ ንገረኝ። ይበቃል። ኧረ ምን ተይ በእግዚአብሔር። እኔ አሁን ነው የምልሽ። እኔ አሁን ካንቺ ጋር ማለት ነው ምንም አይነት ነገር እንደሌለን አንቺ ታውቂዋለሽ። እኔ እኮ እንደዚህ ነው ስለ ጮሽ አይደለም። እኔ ካንቺ ጋር ምንም ያደረኩት ነገር የለም። ምን ያደረኩት ነገር አለ ቤካ አለ። ለምንድን ነው ቆይ መደበቅ ያስፈልጋል? በምን ወይ ምን አላቅም ነው? ራሴን ሽጬ ነበር ነው? ጠጥቻለሁ ነው? ሰክሬ ነው ልትለኝ ነው? እሺ በምን ንገሪኛ። እንዲህ ብዬ እንዳስረዳ ነው እየጠበቅ ያለው። ቀን በምን ነገር ተፈጠረ ንገሪኝ። የምታውቂው ነገር የለም። ንገሪኝ በቃ ጂሪ። ምንድነው? ችግር የለውም። ማቋወጥም ካለበት የምታውቂው ነገር የለም። ልንገርህ ምንቴ፣ ቢያንስ እስቲ አንተ ተረዳኝ። ቤካ ምን አይነት ስሜት ውስጥ እንደነበር ታውቃለህ? በጣም ይጠጣ ምናምን ነበር ነግሮኛል። እሱማ አይደለ? እኔ በዛ ሰዓት ከጎና አልነበርኩም ቤካ? ነበርኩ። ምናልባት እንዲህ የዚህ ቀን በዚህ ሰዓት እንደሌለ ነው የጠበቀው። በዛ ሰዓቶች ጊዜ እኔ ካጠገብ ነበርኩ። እኔ ይሄ ነገር እንዲፈጠር ፈልጌ አይደለም የተፈጠረው ቤካ። ጄሪ ባትፈልጊ ነው ያደረግሽው ነው? አንቺ ሳትፈልጊ አድርገሽ አረገሽ ጄሪ። እኔ ልመንሽ ማንንም ያምንሻል። በቃ እኔ በሰዓቱ ስለምወድ ብቻ ነው ቤካ። በቃ ፈልገሽ ነው ያደረግሽው። ስለተወደድክ ይሆናል እንዴ ተጣጣሰው። ይሄ ባንተ አልተጀመረም። ግን ደግሞ እኔ ከዚህ በኋላ ህይወቴ ማስተካከል ነው እንጂ ባልሆነ ነገር ህይወቴ እንዲበላሽ አልፈልግም። እኔ አንቺ ማስቀየም አልፈልግም ጄሪ። ገብቶሻል አይደል? ይኸውልህ እኔ አንቺ ማስቀየም አልፈልግም። መቀያየም አይደለም ግን ያለው እውነታ ነው። ይገባህ? እውነታው ነው። ምንድነው እውነታው? ደግሞ ወድሰን በግድ ትቀበለው። አልቀበልም። የራሴ እስካልሆነ አልቀበልም። ገብቶሻል አይደል? የራሴ እስካልሆነ በግድ ትቀበለው። አልቀበልም። ገባሽ አይደል? ቤካ እሱም ማረጋገጫ አንቺ አለ ምናምን መሄድ እስካለ እንዳመጣሽ እኔ የማውቀው ነገር የለም። የበፊት ፍቅረኛዬም ኩላሊቴን አሞኛል ብላ ሻጉዳኛለች። አሁንም እኔ አንቺ ጋር እሺ፣ ደደብ ስለሆነች ይሆናል። እኔ አይመለከተኝም። ሁላችሁም ሴቶች ደደብ። የምትናገረውን ነገር አስተካክለህ ተናገር። ለምታወጣው ቃል ገደብ ይኖር። እንደመጣልህ አታውራ ቤካ።
ነገር ልንገርሽ እሺ በቃ አሁን እኮ እዚህ መጣ ነው እኮ ለማስማት አይደል ምንም ማንስማማው እኮ በዚህ አይነት ወይ ከማንም ጋር ስማማ ምን እንዲፈጠር ነበር ቤካ? አረ ጄሪ በመድኃኒዓለም ምንድን ነው የምትይኝ? እኔ እኮ ያለውን ነገር ያው ምን በጣም ተረጋግቼ እያወራሁሽ ነው። እኔም በጣም ተረጋግቼ እያወራሁ ነው። ትንፋሽ ከመናወቅ ማለት ነው ጄሪ አንዴ ልንገርሽ አንዴ ማረጋገጫ አልከኛ። እሺ አመንኩ እኔ እኮ አመንኩኝ። አሳየው አሁንም መሄድ እስካለብኝ ድረስ እስከ ጥግ ድረስ ሄጄ የሚፈልግ የኔ አይደለም ካለ ላረጋግጥለት ይችላል። እኮ በጣም ቀላል ነገር ነው። ኦኬ በቤተሰብሽ ልታሳምኚ ነው? ቀጥል አስፈላጊ ከሆነ ድረስ ማለት ከሆነ በጣም ኋላዬን በደንብ ጠንቅቀህ ታውቀዋለህ ቤካ። እሺ በቃ ምንድነው ስለዚህ የአንድ ጀነራል ልጅ መሆን ይሄን ያህል አዎ ይሄን ያለው በጣም እንዲህ ያስወራል። ግን እኔ መልካም ሰበና ያለኝ ሰው ነኝ። የፈለገ ነገር ማንንም መምጣት ይችላል። ማንም መምጣት ይችላል። በዛው አይደለም እኔ እናንተ እንደዚህ ምናወራ የምፈልገው አያገባኝም። እሱም ካልክ የሚሆን ነገር ነው። ግን እኔ እናንተ መጀመሪያ በዛው አይደለም እንድናወራ የምፈልገው ቤካ። እኔ አንድ ነገር ልንገርሽ፣ እኔ እናንተ አገናኘን ፍቅር በፍቅር ይሄዳል የምትል ከሆነ አረ በመቼ ነው አይሆንም የምትል ከሆነ ደግሞ አሳይሃለሁ ቤካ። አሳይኝ አንቺ አንቺ ማንሽ? ለምን መጣችሁ? ታውቀኛለህ? ማንሽ? አውቅሻለሁ። አዎ ጀርባዬን በደንብ ጠንቅቀህ ታውቃለህ። እሱ ብቻ ደግሞ አይደለም የማንም ጀነራል ልጅ ነው። ምንም ሌላ ታሪክ የለውም። መኪናሽ ገብቶሻል አይደል? በፍቅር ካልሆነ እኮ ይቀጥላል። ለማንም ክብር አለኝ። ጀመር ህግ የሚባል ነገር አለ። ገብቶሻል አይደል? እኔ እንደዚህ እንድትቀጥል አልፈልግም። እኔ ክብር አለኝ ለቤተሰቦች። ገብቶሻል አይደል? በጣም ነው የማከብራቸው። በዚህ ልክ መነጋገር አልፈልግም። አሳይሃለሁ። እኔ ነገር አይደለም ምንም አዲስ ነገርነቱ አይደለም። እሺ መጀመሪያ ቆይ እሺ ለቤተሰቦችሽ ክብር እንዳለኝ ምን ያዳምጡኝ አንዴ እስቲ። በዚህ አይነት ወይኔ ካንቺ ጋር እንዴ አንቺ የተሳርግዘሽ እንደሆነ እኔ በምን አውቃለሁ? በምን መንገድ ማውራት እንዳለብን እናጋታለን። መናገር አይደለም እንዴ ከየት እንዳረገዘች እኔ በምን አውቃለሁ? ይኸውልህ ስላረገዘች የሚያስከፋ ነገር ነው ያልከኝ ነው። እንደዛ ነው ቤኪ፣ እንደፈለግሽ መረዳት ትችላለሽ። አሁን ጄሪ ቅድሚያሽ ነገሮች አሉ አይደል እኮ ጣሽ ነገሮች አሉ አይደል? እንደፈለግሽ ነው። ለምንድነው ምን ተጨኝሽ እኮ አይደለም እኮ ጧት ያልሽኝ ነገር ለምንድነው እንደዚህ ይሆናል ያለው? ጧት ይወደኛል ምናምን ድራማ ሰራው እስቲ ነበር ኢቭን ስሜት ስነገኝ የነበረው እኔ እንዳምን አድርገሽኛል ልምሽ። አሁን ምንድነው የተፈጠረው ነገር? እኔ ምን አውቃለሁ? ለኔም አዲስ ነው። እኔ እስከዛሬ አብረን በቆየንበት ጊዜ እያልኩ ነው። የተኛችበትን ቀን የዛን ቀን ማለት ነው አይደለም አሁን ተገኛሽ እና ደግሞ ከዳባ ደግማችሁ አውርታችሁ ስለመተኛታችሁ ይኸውልህ ምንቴ ስለዛ ቀን ነው አይደለ? አንተም ለዛ ቀን ማረጋገጥ ትፈልጋለህ ስለዛ ቀን? አዎ ቢያንስ ልወቀው ቤካ። በርግጥ እኔ አንድ ነገር ልንገርሽ፣ ይኸውልህ ቤካ የፈለገ ነገር ይሁን አንድ ሰው ነው የምልህ በስካርም ይሁን በሆነ ሁኔታ ላይ ቢፈጠርም በሆነ ሁኔታ ላይ እንኳን ቢፈጠርም ነው የምልሽ ያን ነገር አይምሮ እስከሌለ አያደርግም። ገብቶሻል አይደለ? ማንም ሰው አያደርግም። እሺ ያኔ ሰላም ነበር። እሺ ሰላም ነበር ነው አድምጠኝ። ስለዚህ ምንም ይፈጠር ነገር መቼ ነው ነገር የተፈጠረው ነገር ይንቀም። ይኸውልህ ቀኑ ቢያንስ ከወር ይሆናል አሁን እና ምንቴ ያን ወር ይሆናል። እሺ ቀኑ የሆነ ስፔስ ምን የማንች የበፊት ፍቅረኛው የወርዲ ልደት ነው አለ። የዛን ቀን እየጠጣ ነበር። እሺ ደወልኩለት። እንደዚህ አይነት ቦታ ለምን እየጠጣው ሄድኩኝ። እየጠጣ ነው በጣም ጠጥቷል። እኔም መጠጣት ጀመርኩኝ። በቃ እኔ በቃ እንደነገርኩ እኔ ለሱ ጥሩ ስሜት ይዛ ከመውጣት ይልቅ እዛው ጠጥታ እንጠጣ ብላ አስገደርከኝ። ማኔ በጣም እድል ስጠኝ እስካወራ ታውራ ከታን ተዋለኛል። ቀጥ እድል ስጠኝ። የወርዲ ልደት ቀን ነው አለ። ከዛ በቃ ጓደኛዬ ላይ ከእንደ ጓደኛዬ አንድ ጠጪ ምናምን እንባባል ሌላ ጊዜ መጠጣት ጀመርኩኝ። ግን ደግሞ የሱ ጫና ነበረበት ማለት ጠጪ ምን ችግር አለ ዛሬ ወርዲ። እኔም እየጠጣሁ ሄድኩኝ። ነገሮች እንትን እያሉ መጡ። ከዛ የወርዲ እኮ እንዲህ ታረግልኝ ነበር እስቲ በዛ ሰዓት እንኳን ስለዛች መናጢ ነበር ሲያወራ የነበረው። ስለዚህ አሁን ምን ተወደሽ? ቆይ አንዴ አድምጠኝ። ነገሮች እንዲህ እንዳያሉ ሄዱ። እኔም እየጠጣሁ መጣ፣ እሱም እየጠጣ መጣ። እስቲል ግን ስለ ወርዲ ነበር እያወራኝ የነበረው። እኔም ሰከርኩኝ። ገባን ሩም ያዝን። በቃ ምን አለው? አዎ ግን ይኸውልህ ምንቴ አልጨረስኩም። እኔ ጨርሽልኝ ሩም ያዝን። እኔ ይሄ ነገር እንዲፈጠር ፈልጌ አይደለም ምንቴ የተፈጠረው። መጀመሪያ ማወቅ ያለባችሁ ነገር ቅድም ተናልጄ በጣም ብዙ ነገር ተናግሬ ይሆናል። ግን እዚህ ጋር
ማወቅ ስላለባችሁ ነው ምነግርህ እሺ እንጂ እሱ ስለተበጣጠሰብኝ ምናምን አይደለም። ወደ ሳይም በግዱ ነው የሚሆነው ነገር። እዚህ ጋር እንደቀልሽ እኔ ልክ ነሽ። እሺ በቃ ያልሽው ነገር አምኛለሁ እንጠይቋለን እሱም ማለት ነው። አሁን ቅድም እንደሚወድሽ ትነግሪኝ ነበረ ከምር ማለት ነው። ስለዚህ አሁን ስለ ዮርዲ እያነሳ ስለነበረ ደግሞ ስለ ዮርዲ እያነሳ ስለነበረ ለምንድን ነው አንቺ ያን ነገር ስለ ዮርዲ ሲያነሳ ለምንድን ነው ያልመለሽው? ለምን ተቀበልሽው? እኔ በቃ በሳቱ ተጎርቷል ብዬ ስላሰብኩ ነው። እኔ ደግሞ ከዛ ስሜቱ ማውጣት ነው የምፈልገው። ገባህ? እስቲል ሲያወራኝ የነበረው ዮርዲ ጎርታው እንደሄደች ግን በቃ ለኔም ቦታ እንዳለው። እሺ እኔ ሰክሬ ነው ማለት እኔ እኮ እኔ ላንቺ ቦታ ነው። ቆይ አንተ አትጠይቅም? ምን ማለት ጠይቀም አንተ? እሺ አንተ ለኔ ቦታ ኖሮ እንደዛ ነበር ስታወራኝ የነበረው። በቃ እኔም ሰከርኩ። አንድ እወደዋለሁ፣ አፈቅረዋለሁ በቃ። ስለዚህ እሱ የሚለኝን ነገር ማድረግ ጀመርኩ። ይሄ ደግሞ በእኔ ፍላጎት አይደለም፣ መጀመሪያ የራሱ ፍላጎት ነው። እሺ አሪፍ ቢካ ስማኝ። ወንድ ልጆች ግልጽ ነው፣ ምንም ቢካ ስማኝ፣ ድብቅ የሚያስፈልገው ነገር አይደለም። ቢካ ስማኝ፣ አንተ ደቂቃ ማለት ነው። አንተ መልከስከስ ባህሪያችሁ ነው። አንተ የምታወሪው ነገር ስነ ስርዓት እሺ፣ ስነ ስርዓት ኖሮኝ ነው ያወራለሁ። በቃ አንድ ቆይ ማን ተልከስክሶ ነው? አንቺ ነሽ እኮ የተልከሰከሽው እኮ። አንተ ለነገሩ ለዛች ቀውስ መናጢ ማይመስል ነገር አታውሪ። እሺ አሁን ስትመለስ ራሱ መቀበል ባይዞ ድድብና ነው የሚያሳዩ። ይቅርታ አድርግልኝ። እኔ ያኔ ነበር የተሳሳተው። የዮርዲ ጠይቀ አንዴ የዮርዲ ለጥቀ አንተ የት ነበርክ? ቢካ የት ነበርክ? እየጠጣው ነበር። ደወልክልኝ ነው ስደውልልህ ብቻ እንደዚህ አይነት ቦታ አንድ ነገር ልንገርህ። የት ነበርክ አንተ? ያ ነገር አታወራኝ ልትጠይቁን መልስ። የዮርዲ ለጥቀ የት ነበርክ አንተ? እኔ አንድ ነገር ልንገርህ። በርግጥ አላውቁት እንት ነኝ። ቆይ በርግጥ እየጠጣው ነበር። ቆይ ልንገርህ፣ እየጠጣው ነበር። ቆይ እየጠጣው ነበር። ሁሌ ትደውላለች። ሁሌ እሺ ትደውላለች። ከዛ ቆይ ልንገርህ፣ እንደዋወላለን ትደውያለሽ። እሺ ይሄ ልቦና ሻቃላ ለምን ትዋሻለሽ? በቃ እመኝ፣ አንዳንዴ እመኝ። አንተም እመና። እሺ ከዛ ምን አደረገች መሰለ? መምጣት እፈልጋለሁ አለች። ነይ ነው ያልከኝ? ቤካ መምጣት እፈልጋለሁ። ለምን ትዋሻለሽ? ወይኔ ለምን ትዋሻለሽ? እኔ እንዳንተ አይደለሁም። እስቲ አንቺ ማይ ደሽ ደወልኩልህ። አንቺ ማይ ምን ነው ጠፋ ስለ እየጠጣው ነው እንደዚህ አይነት አይደለም። ቆይ ማይ እኔ ቆይ አልኩሽ ጠየኩሽ ቅድም አንተም ሻውራ መልስልኝ። እኔ ነው የምልህ በፈለግከው እምልልሃለሁ። ምንት እሺ እኔ አላልኳት። እሺ አሁን እኮ በቃ አንተም ሆነ እሷ ተጣርተው ተገናኛችሁ። እኔ ብዬሻለሁ። እሺ በቃ እሺ ቢካ ጠራችም ተገናኛችሁ። በቃ እሱን እኔ በርግጥ ነው የምልህ ስትደውል ራሱ ኢቭን እንዳልሰከርኩ ነው የምነግርህ። ምንት እሺ በቃ ያሉትን ነገሮች በሙሉ በደንብ አስተውሳለሁ። እኔ የፈለገ በሰክር ምረሳ ሰው አይደለሁ። አንተ ገብቶሻል አይደለ? እኮ አንተ ቢካሽ ችግር የለም እኮ አልኩኝ እኮ ማለት ነው እንደዛ ቢካ እሺ እኮ አልኩኝ። እሺ በቃ ጠራ መጣች። ነገሮችን መጣች አይደለም። እሺ ጠራ መጣች። እሺ እራሴ ልምጣ ወይ እሺ መጣች ምናምን ነገር እፈልጋለሁ ምናምን። እሺ መጣች። እሺ ከዛም በኋላ መጣች። ከዛም በኋላ መጠጣት ነበር። ዛሬ ምን አስመልክቶ ነው የምትጠጣው አለች። ከዛ በኋላ በፊት የሰራነው ቪዲዮ ከዮርዲ ጋር የሰራናቸው ቪዲዮዎች እያየው ነበር በሰዓቱ። ከዛ በሰዓቱ እያየው ምናምን ነገር የሆነ የሚጭርብህ ነገር አለ አይደለ? እነዛን ነገሮች እያየው ስለነበረ ኢቭን አውራ ከተማ እነሱን ነገሮች እያየው ስለነበረ በዛ ሁኔታ ትንሽ አበሳጨኝና መጠጣት ጀመርኩ። እሺ ገብቷል። ስትመጣ አስተውሳለሁ። ምንቲ ሰክሬ አልነበረም። ምንቲ እሺ መጣች። ከዛም በኋላ መጠጣት እፈልጋለሁ አለች። ከዛ ለምን አንቺ የምትጠጪው? ጠጥተሽ አታቂም? ከመቼ ጀምሮ ነው አንቺ የምትጠጪው? ከዛ መጠጣት አትሽም። ተከራከረ። ይሄ ልትክጂ ነው? እሺ አትክጂም። ይሄን ጠጣችሁ። እሺ ከዛም በኋላ መጠጣት እፈልጋለሁ። እሺ መጠጣት ከፈለሽ ጠጪ፣ ግን በእኔ ምንም እንዳታላይ። እኔ ልሄድ እችላለሁ ተነስቼ። ታውቀኛለህ፣ ስሰክር ማንም ሰው አጠገቤ እንዲሆን አልፈልግም። እሺ አይደለ? ምክንያቱም ከብሶቴም ካለኝ ነገር አንፃር በሙሉ ስሰክር ከማንም ጋር አይቻላቅ። ዮርዲ እንዴት አረግልኛለች? ዮርዲ ትሆንልኛለች ብለህ እኮ እንደዛ ያስደረከኝ። ቤካ እየሽ ነው የምሄደው። ከሄድኩም ያቋል ምንቴ። እሺ ነብዩ ያቃል። እዚህ ጋር ፈራጃ የለም። እኔ ስማኝ፣ ነብዩ ያቃል። እዚህ ጋር ምንም ቤካ አንድ ነገር ነው። አንተ ምንድን ነው ጠጣን። ከዛ በኋላ እኔ ሄድኩ። እርግጠኛ ነህ ነው ሄደ? አዎ እርግጠኛ ነህ? እርግጠኛ ነኝ። ለምን ታውቃለህ? ምንቴ ኢቭን ነው የምልህ ማታ ላይ እቤቴ ከገባው በኋላ ስክሮል ሳደርግ ነበረ። ምክንያቱም እልም ያል በቃ እውነትም ቤካስ ሰክራል፣ ሰካራም ነህ። እሺ ማራገም እንችላለን መንገድ እንፍጠር። ጄሪ አይመስልሽም? አይደል? ፈለክ ነው ማለት እሺ ልጁ ግን ያንተ ከሆነ
አያስፈልግም። ባይዘው መጠየቅ ትችላለህ። ምንቴ የዛን ቀን እቤት እንደገባው እቤት መጠየቅ ትችላለህ። ሩም ነው ያለችው ምንቴ። እኔ ሩም ገብቼ አላውቅም። ማን አንተ? ቤካ ቆይ እኔ ሩም ገብቼ አላውቅም። ታውቂያለሽ ይሄን። እኔ ሩም ላይ ማንንም ማግኘት እንደማልፈልግ አንተ ታውቃለህ። ኢቭን ካፌ ራሱ እናንተ ማግኘት እንደማልችል ታውቃለህ። ይሄን በቤቴ ነኝ ብዙ ጊዜ ነው ቤቴ ነው ማሳልፈው ነው። እሺ በቃ አሁን ብዙ ጊዜ ያንቺን ተምታን ጄሪ የቤታን ተምታን ምንድነው አሁን እንዲህ ስለዘለለ ምንም የሚሆን ነገር የለም። በመጀመሪያ ቤካ ማወቅ ያለብህ ነገር ማለት ነው አልዘለልኩም። በስነ ስርዓት እያስረዳሁሽ ነው። ሲቀጥል ደግሞ ወደ ሳይሆን በግድ ታገባኛለህ። በግድ ጄሪ ከየትም ላመጣሽው ዲቃላ አንቺ ያንቺ ልጅ አላሰብኩም። ተቆጥባ አውራ በቃ ጄሪ ከየትም ላመጣሽው ልጅ ነው አፈንዝጋው። እሺ ከፍታ እዛ ሄድና ዮርዲና ናርዲ ላይ ተመጸዳለቅ። እኔ ላይ አይደለም አፈን የምከፍተው እንዴ አክብሬ ባወራክ ጎበዝ በጣም አንተ ራስ በጣም ትሆናለህ። በጣም ጎበዝ ታው ነው። ይኸውልህ ቤካ ወደ ሳይሆን በግድ ታገባኛለህ። መቼም አላገባሽ። እሱም አልኩህ እኮ ወደ አይደለም ወደ ባይሆን እኔ አንድ ነገር ልንገርሽ ተገድጄ አባትሽ እንትን ነው ሊሆን ይችላል አልኩህ እኮ ግን ከዛ በፊት ደግሞ ፍቅር ይቀድማል። ይኸውልህ በፍቅር ነው እዚህ ጋር እያወራሁ ያለሁት። በግድ አላገባሽ ይሄን ነገር ስላመጣሽ ልጅ ስለሆነ እኮ ልጅ አባትና አድርሽው የሚወጣ ቀደም ይሻለው ግን በግድ የሚታገቢው ያልሽ ለምንድን ነው የማላገባው? ህይወቴን አበላሽቶ እሱ ማን ነው እኮ ልጅን እኮ ህይወቴን አበላሽቶ እሱ ማን ነው? በቃ ልጅ እኔ ከሆነ ነው ያሳድግልሻለሁ ግን አንቺን አላገባሽ። አለቀሽ በቃ አሁን እሺ በኋላ ይሄን ነገር የምትፈልጊው ካንቺ ጋር ህይወቴን አበላሽተ አይሆንም። በቃ ለዚህ መጣ ይደበል በቃ በፍጹም አታስበው ቤካ። ዋው በጣም ነው የምትተጉ ተመልካቾች ከዚህ በላይ ምን የለብንም። በጣም ጸባችን እየበዛ እኔ ምንም ያልኩት ነገር የለም። ማራገጭ ይፈልጋል። ከዛ በኋላ ጉዳዩን ለፋዘርሽ ይቺና ነገሪው ከዛም በኋላ እኔ ማድረግ ምን ማድረግ እንዳለበት እናት ትሙት ነው ያሳይሃለሁ። እስከ ጥግ ድረስ ሄዳለሁ አሳምነኝ ካልከኝ በቃ ተመልካቾች ያለው ነገር ይሄን ይመስላል። እኔ ምንም ያልኩት ነገር የለም። ገብቶሻል? ያንን ካደረግሽ አንቺ ማለት ነው ቤካ አረብናት በቃ ዝም በሉ በቃ እሺ በቃ ዝም በሉ። ሚናገሩን እያየ አይደል እንዴ? ምን ማድረጋችሁ ነው? ከዚህ በኋላ ስሜ እንድታጠፊ አልፈልግም። እሺ አይንሽን ነው ማጠፋልሽ። የማንን ገብቶሻል አይደል? አሩቢ ዳልታ እኔ እግዚአብሔርን ነው የምልህ በጣም እየታገስኳት ነው። ገብቶሃል አይደል? ሴት ስለሆነች ሴት ላይ እጄ እንደማላነሳ ሴት ስለሆነች ምናምን ኦኬ። አሁንም ሴት ነች ብለህ ነው ህይወቴን አበላሽተህ ለመጥፋት ያሰብከው? እኔ እጄ እንደማላነሳ ታውቂያለሽ። እኔ አስቤሽ አላውቅም እንደዚህ ነገር እንደዛ አስበህ ከሆነ ህይወቴን ለማበላሽት በፍጹም ቤካ በፍጹም አትስማሙም እኮ አያችሁ በቃ ስለዚህ ይሄ ነገር ሰው ይፈልጋል ማራገጥ ይፈልጋል አይደል? ስለዚህ የሚሆነው ነገር እናያለን። ተመካዎቺ እኔ ትክክል ነው ያወራሁት። ምንም አፍሽን አትክፈቺ። ውሸት ነው አባካችሁ ነው ውሸት አንተ አፈር ነህ ከሷ ጋር አብስ ተመልሰህ። እሺ ለማንኛውም እኔ ወደ ጉዳይ ስገባ ወደም ሳይሆን በግድ ታገባኛለህ። አሁን እኮ ምን ማድረጋችሁ መቼም ልጁ ማለት ነው አስረግጬ ነግሬሃለሁ። ሽፊ አንድ ነገር ልንገርሽ፣ ልጁ የኔ ከሆነ ነው የምልሽ አይፈጠርም። የኔ እንዳልሆነ 100% እርግጠኛ ነኝ። ምንት ገብቷል አይደል? የኔ ከሆነ ነው የምልሽ የኔ ከሆነ ችግር የለም። ልጄን የማሳደግ ምንም አቅሙ አለኝ። አሁን እግዚአብሔር ይመስገን ልጄን ወስጄ ማሳደግ እችላለሁ። አንቺን ግን መቼም የኔን ህይወት አበላሽተ ቤካ። እኔ ደግሞ አንድ ነገር አስረግጬ ልንገር። ያንቺ ህይወት ምን ሆነ የሚበላሽው? ልጅ ስለሆነሽ ነው ህይወትሽ የሚበላሽው። ወደ ሳይ ምን ታንተ ምን ነገር አስመረን እንድትሰማ ፈልጋለሁ። ወደ ሳይሆን በግድ ማን ወንድ የሆነ ያስገድዳል? ታገባኛል በቃ እናየዋለን። ማን ወንድ የሆነ ያስገድዳል? እናየዋለን። ልጁ የኔ ከሆነ አሳድገዋለሁ፣ ችግር የለብኝም። ግን ደግሞ ነው የምልሽ ይሄ ልጅ የሌላ ሰው ይሁንና ራስሽ ነሽ ኃላፊነቱን የምትወስጂው። እናያለን። ገብቶሻል አይደል? አንቺን ግን ነው የምልሽ አንቺ ቆይ እንደዚህ አይደለም። ጫፍሽን አነካሽም። ጫፍሽን እንኳን ላገባሽ ነው የምልሽ። እንኳን ላገባሽ እሱ ደግሞ ቤካ። እኔ ደግሞ አንድ ነገር ልንገር፣ አድምጠኝ። ወደ ሳይሆን አፍህን አትክፈት ቤካ፣ አፍህን አትክፈት። አድምጠኝ። ወይኔ ምን ወደ ሳይሆን በግድ ያኔ ይሄን ማሰብ ያለብህ ያኔ ነገሮች ከመፈጠሮች በፊት ነው። ስለዚህ እኔ አርጌው ወደ ሳይሆን በግድ ታገባኛለህ። ጨርሻለሁ። ካላስ ማን ስለሆንሽ ደህና ቆይ። ማን ስለሆንሽ ምንቴ መቼም ነው የምልህ መቼም ይሄን ነገር ተመልካቾች ያውቃሉ። መቼም ቢሆን አላደረኩትም። እኔ ራሴን በደንብ ነው እማውቀው። በደንብ ይሄን ነገር በጭራሽ ላደርገውም አልችልም። ከጓደኛ ጋር ማን
ማን ነው ከጓደኛው ጋር እንዴት ነው የምታስቡት? ምን ትይ አሁን አጥቻለሁ እንጂ በቃ ስለ ጉዳዩ በደምብ ሰምታታል። እንዴት ነው ቆይ ልታስብ የሚችለው ነው? ሰምታታል። እሷ የማን እንዲቃል አመጣችና እኔ ምን አገባኝ? እኔ ምንም ማየው ነገር የለም የሚለው በቃ እኔ ለምናገራቸው ቃላቶች አንተ የበልጥ ተቀርበኛለህ ጓደኛዬ ነህ። ግን ደግሞ እሷ ያችሁ ነገር ሙሉ ውሸት ነው ብዬ አያምንም። ማመንም አልፈልግም ማለት ማመን አልፈልግም። ምክንያቱም እሱን ጓደኛዬ አውቃታለሁ በጣም ግን ካንተ በላይ አውቃታለሁ አይደል ያልኩት። እመኗት አይደለ ማመን አይደለ እመኗት። ችግር የለብኝም እኔ ምን ትይ ማጣራት ያለብኝን ነገር በደንብ አጣራለሁ። እንደኔ ገብቷል። ማጣራት ያለብኝን አጣራለሁ። ግን በኃይል የሚመጣ ከሆነ ምን ትይ ነገሮችን ለማብረድ የሆነ ነገሮች ላደርግ ይችላል። ገብቷል። አባቷ ባለስልጣን ነው። ምን አገባኝ? አያገባኝም። ምን ገብቷል አይደለ? ምክንያቱም ህግ የሚባል ነገር አለ። ምንም ነገር ሊጠመጥሙ ይችላል። አጠምጥመው ነው ምን ትይ በጣም ብዙ ነገር ሊመጣ ይችላል። እኔ ለሱ ለመቋቋም ችግር የለብኝም። መቋቋመዋለሁ። ምንም ነገር ሊፈጠር ይችላል። ተመልካቾች ግን ሁሉም ሰው ከኔ ጎን ነው። ገብቷል አይደለ? በምን ምክንያት ምን እንደማደርግ ሁሉ ያውቃሉ። እሺ አሁን ገብቷል አይደለ? እሷን ፍቅረኛዬ ናት ብዬ እኮ ሚዲያ ላይ ያላመጣኋት እኮ ስለማከብራት ነው። ምን ትይ ገብቷል አይደለ? ስለምወዳት ነው። እንደ ጓደኛ ስለምወዳት ስለምሳሳላት ነው። ግን ይሄን ነገር እሷ አልተቀበለችው። እሺ በቃ ከዚህ ገብቷል አይደለ? ይሄን ነገር ልትቀበል አልቻለችም። አሁንም ከጀርባ እየወጋችኝ ነው አይደለ? ችግር የለውም። ግን ማድረግ ያለብኝን ነገር እኔ አደርጋለሁ። እኔ አደርጋለሁ። ችግር የለውም። ተመልካቾች እኔ ግራ የሚገባ ነገር ነው። እኔ አሁን ምን ብዬ ነው አሁን ላስማዋቸው ምጥረው? እኔ ብቻ ይሄን ነገር አልችልም። ከምር ይምላችሁ እና የሆነም ነባም ሁሉም ሲግባበት ነገሩ መረጋገጥም ካለበት ማረጋገጫ እናመጣለን። እውነት ለመናገር ማለት ነው። እኔ ቤካ የበለጠ ጓደኛዬ ነው። ነገር ግን ለቤካ ግዢው ሙሉ ለሙሉ ዝም ማለት አልችልም። ለምን ልጅ ተመታው ነገር ውሸት ቢሆን ኖሮ እስኮን ድረስ ይሄን አልፈረደም አያስኬድም እና በማርገዟ ቅር የሰኘችም አይደለም። ስለዚህ የሆነ እውነት እንዳላት ይገባኝ። ግን ደግሞ ቤካም ደግሞ ሙሉ ለሙሉ ሽምጥጥ እያደረገ ነው ማለት ነው። ሰው ያልተጋባንበት ጉዳይ እንዳለ የተሰማኝ ነው ማለት ነው። እንደውም እሷን በጣም ያስከፋት ነው እንደኔ አመለካከት ማለት ነው። እና ነገሩ ተፈጥሮም ከሆነ መፍትሄ ያስፈልጋልና ሽማግሌዎችን ሰብስበን ቢሆን እንዳልኳችሁ ነባም የሆነ ምናምን መጥተው የሆነ መፍትሄ እንደርሳን ብዬ አስባለሁ። እስቲ ቼክ መደረግ ካለበት ነገውን ቼክ አድርገን እሷም ልክ አይለችም እሱም ልክ አይደለም፣ ሁለቱም መስማማት አለባቸው። እስቲ የሚሆነው ነገር ወደፊት እናያለን። እስቲ ተመልካቾቼ ማን ጋር እንደሚሄድ ግራ ገብቶኛል። እሷ ሄዳለች እሱ ይሄዳል። ቪዲዮውን በቤኪ ቻናል ነው የምንለቅላችሁ። እንግዲህ ቀጣይ ላይ ምን እንደሚሆን ቪዲዮ እንሰራላችኋለን። እኔ ምን ነው ይመስለኛል፣ ምክንያቱም በእንደዚህ ሁኔታ ቪዲዮ የሚሰራ አይመስለኝም ተመልካቾች። እና እስቲ የሚሆነው ይሆናል። እስቲ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።